በሀገራችን ብዙ ቅዱሳት መካናት ቢገኙም እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ሰው ሆኖ ዓለምን ላዳነበት ጥበቡ ያዘጋጀው ክቡር ቅዱስ መስቀል ለዘመናት በክብር እንዲቀመጥባት የመረጣት የቀደሳትና ያዘጋጃት ስፍራ ናት የአምባሰሏ ግሸን ደብረ ከርቤ። አጋንንትና አለቆቹን የሚያቃጥል የዓለም ሁሉ ብርሃን የሆነ የክርስቶስ ክቡር ደም የፈሰሰበት ቅዱስ ሥጋ ያረፈበት ክቡር ቅዱስ መስቀል የተቀመጠበት ስፍራ የአምባሰል መስቀለኛ ተራራ ግሸን። በልዩ መንበሯ ሀገሯ ግሸን ማማሯ 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 ሀገሯ ግሸን ማማሯ 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 ሀገሯ ግሸን ማማሯ የክርስቶስ መስቀል ያረፈበት ስፍራ ሰላም ደብረ ከርቤ የታቦት ተራራ። ከደሴ ከተማ 82 ኪሎ ሜትር ርቀት ላይ በአምባሰል ወረዳ በሐይቅና በመቅደላ በደላንታና በእጁ መካከል በበሸሎ ወንዝ አዋሳኝ እጅግ ከፍተኛ በሆነ ተራራ ላይ የሚገኝ ገዳም ነው በመስቀል ቅርጽ የተፈጠረው የግሸን ተራራ። አምባሰል የተራራ አገር ነው። እዚህም እዚያም በየቦታው ተራራዎች ተደራርበዋል። በየቦታው የተከመሩት እኒህ አምባሰል ተራራዎችን እየወጡ ዳገት ቁልቁለቱን እየወረዱ ከብዙ ድካም በኋላ ለሰማይ የቀረበ ከምድር ከፍ ያለ ረጅም ተራራ የመስቀል ቅርጽ ይዞ ይገኛል። ብዙ ምስጢር የያዘ የበረከት ቦታ፣ የቅዱሳን ስፍራ፣ እግዚአብሔር በግልጽ የሚገለጽበት ደብረ መቅደሱ ለእግዚአብሔር አብ የተባለ ግሸን ደብረ ከርቤ። የግሸን ተራራ በእግዚአብሔር ተፈጥሮ የመስቀል ቅርጽ አለው። የተራራውን ዙሪያ ለመውጣትና ለመውረድ ፍጹም የማይታሰብ እንደ ምሰሶ ቀጥ ብለው በሚታዩ ገደላ ገደል የመሬት ገጽታዎች የተከበበ ነው። ወደ ተራራው ለመውጣትና ወደዚህ ወደ ተቀደሰ ተራራ ለመግባት አንዲት ብቸኛ መንገድና አንድ ብቻ ሰው የምታሳልፍ ጠባብ በር አለው። ወደ ግሸን ተራራ ለመግባትም ሆነ ለመውጣት ከዚህ ጠባብ በር ውጭ አይታሰብም። በተለያዩ ዘመናት በተለያየ መጠሪያ ስም ትጠራ ነበር የግሸን አምባ። በ666 ዓመተ ምህረት ደሴ የሚገኘው ሐይቅ ደብረ እስጢፋኖስ ገዳም ሲመሰረት የሐይቅ እስጢፋኖስ የገዳሙ መጠሪያ ሐይቅ ደብረ ነጎድጓድ ተብሎ ይጠራ ስለነበር በሐይቅ ግዛት ውስጥ የነበረችው የግሸን ተራራም ደብረ ነጎድጓድ ተብላ ትጠራ ነበር። የግሸን አምባ ደብረ ነጎድጓድ እየተባለች እስከ 11ኛው መቶ ክፍለ ዘመን ድረስ ተጠርታለች። በ11ኛው መቶ ክፍለ ዘመን በኢትዮጵያ ንጉሥ የነበረው ጻድቁ ሐናፄ መቅደስ ቅዱስ ላሊበላ ከአንዲት ቋጥኝ ፈልፍሎ ያሰራው ቤተ መቅደስ በእግዚአብሔር አብ ስም ይጠራ ስለነበር ግሸንም ደብረ እግዚአብሔር ተብላ ትጠራ ነበር። ደብረ እግዚአብሔር የተባለች የግሸን ተራራ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል ወደዚህ ስፍራ ከመምጣቱ አስቀድሞ የግሸን አምባ በኢትዮጵያ ታሪክ ውስጥ የመካከለኛው ዘመን የኢትዮጵያ ነገሥታት ያቋቋሟት የመንግስታቸው ተቋም ሆና ታገለግል ነበር። የነገሥታቱን የሥልጣን ዘመንና ርክክብ
በተቻለ መጠን ሰላማዊ ለማድረግ ሲባል በሞትም ይሁን በኃይል ሥራ ከሥልጣን የተወገዱ የንጉሥ ልጆች፣ ወንድሞች፣ የቅርብ ዘመዶች፣ ንግሥና ይገባኛል ባዮች በግሸን አምባ በግዞት ይቀመጡ ነበር። የግሸን አምባ የክርስቶስ ቅዱስ መስቀል መጥቶ ባርኮ እስኪቀድሳት እንደ ቤተ መንግሥት ወህኒ ቤትነት በተቋምነት አገልግላለች። እናም በዚህ ጊዜ የግሸን ተራራ ደብረ ነገሥት ተብላ ትጠራ ነበር። ነገሥታቱ ይማጸኑባታል፣ የክብርና የማዕረግ ዕቃዎች ይቀመጡባታል። የነገሥታቱና የመሳፍንቱ ልጆች የቤተ መንግሥት አስተዳደር ይማሩባታል። በግሸን ደብረ ነገሥት በንጉሡ በአጼ ዘርዓ ያዕቆብ ዘመነ መንግሥት ግማደ መስቀሉ ወደ ግሸን አምባ መጥቶአልና ደብረ ነገሥት እየተባለ የተጠራው ይህ ስፍራ ደብረ ከርቤ ተብሎ ተጠራ። የመስቀል ቅርጽ ያለው ይህንን የግሸንን ተራራ ንጉሡ አጼ ዘርዓ ያዕቆብ ተመለከቱ። መስቀለኛ ተራራ ብሎ የነገራቸው ስፍራ ይሄ መሆኑን አወቁ። ተራራውን ከነሰራዊታቸው መስቀሉን ተሸክመው 7 ጊዜ ዞሩት። አዳል ሜዳ በሚባለው በኩል ገደሉን እየተንጠላጠሉ ከነመስቀላቸው በመውጣት ከተራራው አናት ላይ ደረሱ። በግሸን አምባ ላይ በአጼ ካሌብ ዘመን የተሰሩ ቤተ ክርስቲያንና ፈቃደ ክርስቶስ የተባለ ባህታዊ ከሀገረ ናግራን ያመጣቸው 2 ጽላቶች ነበሩበት። ግሸን ደብረ ከርቤ ማርያም በወሎ ክፍለ ሀገር በአምባሰል ወረዳ ውስጥ ወጥተው በስተመጨረሻ መግቢያዋ አንድ በር በሆነና ከተራራው አናት ላይ በሚገኝ ስፍራ ላይ በእመቤታችን በቅድስት ድንግል ማርያም ስም የታነጸና ግማደ መስቀሉ የሚገኝበት የእግዚአብሔር አብ አብያተ ክርስቲያናትን ያገኛሉ። ከቅዱስ ሚካኤል ቤተ ክርስቲያን ሆነው የተራራውን ተፈጥሮታዊ አቀማመጥ ሲመለከቱ አንድ ጥሩ አናጢ ከጥሩ እንጨት ባማረ ጌጥ ጠርቦ የሠራውን ግሩም የእጅ መስቀል ይመስላል። ግሸን ይህን ያሁኑን መጠሪያ ስም ከማግኘቷ በፊት በተለያዩ መጠሪያ ስሞች ትታወቅ ነበር። በመጀመሪያ በአጼ ድልነአድ ዘመነ መንግሥት በ866 ዓመተ ምህረት ይህን መጠሪያ ስሟን እንደያዘች እስከ 11ኛው ክፍለ ዘመን ድረስ ቆየች። በ11ኛው ክፍለ ዘመን ላይ በኢትዮጵያ ነግሶ የነበረው ጻድቁ ንጉሥ ላሊበላ ከቋጥኝ ድንጋይ ፈልፍሎ የሠራው ቤተ መቅደስ በእግዚአብሔር አብ ስም ይጠራ ስለነበረ ግሸንም ደብረ እግዚአብሔር ተብላ መጠራት ጀመረች። ነገር ግን በዚህ ስም በመጠራት ብዙም ሳትቆይ ስሟ ተለውጦ ደብረ ነገሥት ተባለች። እንደገና ደግሞ በ1446 ዓመተ ምህረት ኢትዮጵያዊው ፈላስፋ እየተባሉ በሚጠሩት በአጼ ዘርዓ ያዕቆብ ዘመነ መንግሥት ግማደ መስቀሉ በዚህ ቅዱስ ስፍራ ሲያርፍ ደብረ ነገሥት መባሏ ቀርቶ ደብረ ከርቤ ተብላለች። የደብረ አስተዳዳሪዋም የማዕረግ ስም መምህረ እስራኤል ዘደብረ ከርቤ ይባል ነበረ። አጼ ዘርዓ ያዕቆብ ግማደ መስቀሉን አሸክመው እየገሰገሱ ከብዙ ድካምና ፍለጋ በኋላ ወደ ተራራዋ በመምጣታቸው ገሰገሰ የሚለው ቃል በግዕዝ ጌሰ የሚል ትርጓሜ ያለው በመሆኑ ከጌሰ በጊዜ ብዛት ግሸን የሚል ቃል በመፈጠሩ ግሸን የሚለውን ስያሜ ልትይዝ ችላለች።
ግሸን ማርያም የስም ስያሜዋ ይህን ይምሰል እንጂ የቦታው መገኘት የቆየ ታሪክ አለው። አጼ ዘርዓ ያዕቆብ ግማደ መስቀሉን ይዘው ከመምጣታቸው 932 ዓመት በፊት በአንድ ደገኛ አባት ነው ግሸን ተገኝታ የተመሰረተችው። የአምባው መገኘት ይህንን የሚመስል ሆኖ ሳለ የመስቀሉ አመጣጥ ታሪክ ደግሞ ከዚህ እንደሚከተለው ነው። በመሰረቱ መስቀል ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን ሰው ሆኖ የተሰቀለበትን መስቀል ነው። ይህም መስቀል እንደ ተፊደል ቅርጽ ያለው ነው። በዚህ የእንጨት መስቀል ላይ መድኃኒታችን ኢየሱስ ክርስቶስን በቅንዋት ቸንክረው በቀራንዮ አደባባይ ላይ ሰቅለውታል። በሰቀሉትም ጊዜ ከችንካሩ እና ከሌላውም ከግርፋቱ የተነሳ ደሙ ወርዶ የተሰቀለበትን መስቀል አልብሶ ስለነበር ከክርስቶስ ትንሣኤ በኋላ ተሰቅሎበት የነበረው መስቀል ሌትና ቀን በሙሉ ሳያቋርጥ እንደ ፀሐይ ሲያበራ፣ በተጨማሪም አጋንንትን ሲያወጣ፣ ድውይ ሲፈውስ፣ ሙት ሲያስነሳ አይሁድ ቀንተው በአዋጅ ትልቅ ጉድጓድ አስቆፍረው በመቅበር የቤት ጠራጊና አመድ እየተደፋበት የቆሻሻ መከማቻ እንዲሆን ስለተወሰነ አዋጁ ከታወጀበት ቀን አንስቶ 300 ዘመን ድረስ ተቀብሮ ከቆየ በኋላ በ326 ዓመተ ምህረት የቆስጠንጢኖስ እናት ቅድስት ንግሥት እሌኒ የክርስቶስን መስቀል ከተቀበረበት ስፍራ ለማውጣት ወደ ኢየሩሳሌም ጉዞ አደረገች። እዚያም እንደደረሰች መስቀሉ ያለበትን ቦታ ለማወቅ ስለተቸገረች በአዋጅ እንጨት አስደምራ በእንጨቱ ላይ እሳት ለኩሳ በላዩ ዕጣን ጨመረችበት። መስቀሉ ያለበትን ቦታ ጢሱ ስለጠቆማት በዚሁ የዕጣን ጢስ ምልክት የክርስቶስን መስቀል መስከረም 17 ቀን ቁፋሮውን አስጀምራ በብዙ ድካም መጋቢት 10 ቀን አግኝተዋለች። ወዲያው ታላቅ ቤተ መቅደስ በጎልጎታ ላይ አሰርታ በክብር አስቀመጠችው። መስቀሉም እንደ ቀድሞው ተአምራት መስራት መቀጠሉ ተሰማ። በዘመኑ ከነበሩት ኃያላን ነገሥታት መካከል የፋርሱ ንጉሥ መስቀሉን ማርኮ በኃይሉ ወደ ሀገሩ ወደ ፋርስ ወስዶ ያስቀምጠዋል። በመስቀሉ መማረክ ያዘኑ የኢየሩሳሌም ምዕመናን የሮማውን ንጉሥ ርቃልን እርዳታ በመጠየቅ ተዋግተው በክብር ወደ ነበረበት አስመለሱት። በኢየሩሳሌም ተቀምጦም ብዙ ዘመን ኖረ። በዚህ መካከል እንደገና ኃያላን መንግሥታት ይህን መስቀል እኔ ወስዳለሁ እያሉ ጠብ ይፈጥራሉ። የጠቡን መክረር የተመለከቱ የኢየሩሳሌም፣ የቁስጥንጥንያ፣ የአንጾኪያ፣ የኤፌሶን፣ የአርማንያ፣ የግሪክና የእስክንድሪያ የሃይማኖት መሪዎች ጠቡን ለማብረድ መስቀሉንና ሌሎችን የክብር ነዋያተ ቅድሳት በዕጣ ለመከፋፈል ይወስናሉ። በወጣው ዕጣ መሠረት የጌታችን ቀኝ እጅ ያረፈበት ግማደ መስቀል ለእስክንድሪያ ይደርሳል። አጼ ዘርዓ ያዕቆብ እንደነገሱ ወደ ስናር ሄደው ግማደ መስቀሉንና ሌሎችንም ነዋያተ ቅድሳት አምጥተው በመናገሻ ከተማቸው በደብረ ብርሃን ላይ ቤተ መቅደስ ሰርተው ለማስቀመጥ ሲደግሙ በሕልማቸው አንብር መስቀሌ በዲበ መስቀል ማለት መስቀሌን በመስቀለኛ ቦታ ላይ አስቀምጥ ተብለው ከእግዚአብሔር ይታዘዛሉ። መስቀለኛ ቦታ በመፈለግና በማስፈለግ ብዙ ቦታ ላይ አስቀመጡት። ለምሳሌ በሸዋ በመናገሻ አምባ፣ በጨጭሆ፣ በእንጦጦ፣ በደብረ ብርሃን፣ በአንኮበር፣ በሌሎችም ተራራማ ቦታዎች ላይ አሳርፈውት ነበር። ነገር ግን የመጨረሻውን ቦታ ያላገኙት በመሆኑ በራእይ እየደጋገመ መስቀሌን በመስቀለኛ ቦታ ላይ አስቀምጥ እያለ ይነግራቸው ስለነበር ይህን ቦታ ለማግኘት ሲፈልጉ አጼ ዘርዓ ያዕቆብ 7 ቀን ሱባኤ ገቡ። በዚያን ጊዜ አሁን መስቀልማ የሆነው የግሸን አምባ ስለታያቸው መስቀሉን ይዘው ባለ 5 ድርብርብ የሆነ መስቀለኛ ተራራ ላይ መስከረም 21 ቀን 1446 ዓመተ ምህረት በራእይ የተነገረኝ ስፍራ ይህ ነው በማለት ተራራውን 7 ጊዜ ከዞሩ በኋላ ግማደ መስቀሉን በመሸከም የአዳል ሜዳ በሚባለው በኩል ያለውን ገደል እየተንጠላጠሉ
ከነመስቀላቸው በመውጣት ከተራራው አናት ላይ እንደደረሱ ቀደም ሲል የነበሩትን አብያተ ክርስቲያናት በጥሩ ሁኔታ አሳንጸው እንዳበቁ ግማደ መስቀሉን በእግዚአብሔር አብ ቤተ ክርስቲያን ውስጥ በከፍተኛ ጥንቃቄና ብልሃት በተዘጋጀ ቦታ ላይ ጉድጓድ አስቆፍረው በማስገባት የእግዚአብሔር አብ ቤተ ክርስቲያን በአፄ ዘርዓ ያዕቆብ፣ የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን ደግሞ በእህታቸው በንግሥት እሌኒ እንዲታነጽ ተደርጓል። ከዚህ ሁሉ በኋላ መስከረም 21 ቀን 1449 በዓሉ መከበር ተጀመረ። ከዚያ ጊዜ ጀምሮ እስካሁን ድረስ ባለማቋረጥ በየዓመቱ በዓሉ በልዩ ሁኔታ እየተከበረ ይገኛል።